እመቤቴ ማርያም የምትባይ አታዋልጅኝም እንዴ? እኔ ሙስሊም ስለሆንኩ ነው እንዴ ያልኩኝ። ይቅርታ እመቤቴ ማርያም የምትባዩ እኔ አታዋልጅኝም እንዴ? እኔ ሙስሊም ነኝ አታዋልጅኝም ብዬ እንዲህ ፊት ለፊት ነው የተኛሁት። ህፃን ልጅ አቅፋ በጣም ህፃን ልጅ ያሳት መስዬ በሚገርም ሁኔታ እንደ ታሪክ እዚህ አየዋለሁ። አስራ የመጣችው ሰዓት ፊት ለፊት ተኝቼ እንደዛ ብዬ እንቅልፍ ይዞኝና ህፃኑ ልጅ እንደዚህ ይዘዋለች። ከግድግዳ ላይ ከተኛውበት ፊት ለፊት ግድግዳ ላይ ብቅ ብላ መጣች ማለት ነው። መጣ ሴት ናት እና ጠብቂኝ እኔ 30 ሰኮንድ እመጣለሁ 30 ሰኮንድ እመጣልሻለሁ ጠብቂኝ እሺ አለችኝና ጠፋች። እዛ ምንም ስነሳ ሰውነት ያልቦኛል ምንም በቃ የወላድ ሁኔታ ነው እዛ ጋር ያለው። 30 ሰኮንድ ጠብቂኝ እመጣልሻለሁ እሺ ብላኝ እንደሰው አዋርታኝ ቀና ስል የለም። ከዛ ተኛሁኝ። ልጁ ለካ ወጥቷል። እኔ ከዛ ያው እንቅልፌን ያን ሁሉ ረስቼው እንቅልፍ ወሰደኝ። በህርያ ክድር በሰመመንና በጭንቅ በወደቀችበት በዚህ አለሁ ባይና ረዳት ወይም አጋዥ በሌለበት ክፍል በብቸኝነት እያለች ነበር ሌላ አስገራሚና አስደናቂ ራእይና ምልክትን የተመለከተችው። እሷ ክርስቶስን ያላመነች ክርስትናን ያልተቀበለች ሴት ብትሆንም ልጁን ወልዳ በሰመመን በእንቅልፍ እንዳለች በህርያ ክድር ብዙ ሰዎች የሚናፍቁትን በሕይወታቸው ሊመለከቱት የሚፈልጉትን ያ የዘመናት ጌታ የዘመናት ንጉሥ የሆነው የብዙዎች ናፍቆትና ተስፋ የናዝሬቱን ኢየሱስ ክርስቶስ በዛች ጠባብ ክፍል በደም በራስ ሰውነቷ በለቅሶና በሐዘን ገጽታዋ ኢየሱስ ክርስቶስን በሰመመን ውስጥ እንዳለች ነበር የተመለከተችው። ረዳትና ወገን ባጣችበት በዚህ ሰዓት ላይ ጌታችን ኢየሱስ ክርስቶስ ለበህርያ ክድር እንዴት ያለ መገለጥ እንዳደረገላትና ከወሊድ በኋላ ማድረግና መፈጸም ስለሚገባት ነገር የሰጣትንና የነገራትን ቃል በህርያ ክድር እንዲህ በማለት ደግማ ትናገረዋለች። እዛ ምንም ስነሳ ሰውነት ያልቦኛል የወላድ ሁኔታ ነው እዛ ጋር ያለው። እዚህ ጋር እንትን ማለት አልችልም። በቃ እንቅልፍ ይዞኝ ሄዳ። ለካ ልጄ እስትሽ መሆን የነበረው እስትሽ አልሆንኩትም። እኔ የሚወልድ ሰው ያውቀዋል፣ ብዙም መናገር አይጠብቅም። እስትሽ መሆን ነበረብኝ ወይም ኦፕራሲን መሆን ነበረብኝ። ልጁ ዝም ብሎ ነው የወጣው። አሁን እንቅልፍ ይዞኝ ሄደ። እዛው በመናሜ ሆኜ ቀይ ነው ሰውየው። በጣም በቃ ለማየት የሚያስፈራ ቀይ ሰውየው፣ ምን ማየት የሚያሳሳ አይታይም። ሲጀምርም ደግሞ ፊቱ የፀሐይ መጸብራቅ የሸፈነው ፊቱ አይታይም። ላየው ሲል የፊቱ መጸብራቅ አይኔን ይወጋኛል። አሁን እሱ መጣና ራቅ ብሎ ዱላ ይዟል። ረጅም ዱላ ነገር ነው፣ እንደ ከዘር አይነት ነገር ነው ይዞ ቁጭ ብሏል አጠገቤ። ነጭ ነው የለበሰው፣ በእኛ ጅልባብ እንለዋለን። እሱ አይነት ነገር ለብሷል። ከዛ ቁጭ ብሎ ልጄ ተነሺ ይለኛል። ልጄ ተነሺ ሲለኝ አልነሳም። ከዛ ልጄ ተነሺ ልጅሽን አንሺው እሺ ይለኛል። አንነሳም፣ እኔ ደክሞኛል አልነሳም እላለሁ። ይሄ ከወለድኩም በኋላ ልጁ ሳይነሳ እዛው ልጁ እንደተኛ ነው ይሄ እየሆነ ያለው። እዛው በቃ ከወለድኩ በኋላ እኔ ለካ እንቅልፍ ይዞኝ ሄዷል። እያየሁት ያለው በህልሜ ነው። ተነሽ ሲለኝ አልነሳም አልኩት። በጣም ብዙ ሰዓት ከለመነኝ በኋላ መስጠትዬ በዛ በዱላ ከሻይን መታኝ። ሲመታኝ ዱላው ጋር ጥምዝምዝ ብረት ነገር አለ። በሱ ሲመታኝ ብድግ ብዬ ተነሳ። የምነሳው እዛው በህልሜ ነው። አየሽ ልጅ አለ። ዞር ብዬ ሳየው እጁን ዘርግቶታል። ጣቶቹ አላንጋ ነው የሚመስሉት። እንደዚህ ዘርግቶ አየሽ ልጅ እጅሽን ልክ እንደኔ ዘርጊ ይላል። ስለተነሳው ዘረጋሁኝ። አየሽ ልጅ ይሄ እትብቱ ወደ አንቺም ሆድ እንዳይቀር
ወደ ልጅሽም እንዳይቀር ልጄ እንደዚህ አድርገሽ ቁረጩ እኔ ያልኩት። አንቺ የቁጣ ኃይል ሲቆጣም ሲናገርም ምድርታ ትንቀጠቀጣለች። ያለችበት ቦታ እኔም የተኛውበት ይንቀጠቀጥ። ከዛ እንደዛ አድርገሽ ቁረጩ ወደ አንቺ ሆድ እንዳይገባ እጅሽን ዘርጊ ይለኛል። እጄን ዘረጋለሁ። ከዛ ልክ እኔ በሚያሳየኝ በ5 ጣትሽ ለክተሽ እንደዚህ ወደሱም እንዳይቀር ወደ አንቺም እንዳይቀር ቁረጩ ይለኝና በምን ልቁረጠው አልኩት። ካገኘሽ በመቀስ ካጣሽ በምላጭ ይለኝና ይሄን ከተናገር በኋላ ዞር ልል ስል ወደ ታች ወረድ ወደ ላይ ይውጣ አላውቅም ወዴት እንደሄደ። ከዛም በኋላ ነው ከእንቅልፌ ብድግ ብዬ ስነሳ እጁ እንደዚህ ተደፍቷል። እኔ ደም ይፈሰኛል። በህይወቴ ደግሞ ደም አልወድም። ብድግ ብዬ ተነሳው። ብድግ ሳረገው ልጁ ያ ገመድ የሚመስል ነገርና የእንግዲው ልጅ አለ። ከዛ ልክ እሱ እንዳለኝ ወደ እኔ እንዳይቀር እትብቱ ከራሱ ከሆዱ ጋር ተጠምጥሟል። ፈታሁት። ያ እንግዲው ልጅ ራሱ በጣም ነው እንትን የሚለው የሆነ እንደ ነፍስ ነገር ይመስላል። እንደምንም ብዬ ፈታውና እንደሱ እንዳሳየኝ አደራሽን ድንግል ማርያም እኔም ከደጅሽ ቆሜ አንደበቴ ተፈቶ እንድመሰክር አድርጊኝ ብያት ነበረ። አጋጣሚ ስነ ስዕሏን ሰው ነው የሰጠኝ። ፍጹም የማላቀው ሰው ስዕል ሰዓሊ ነኝ፣ ስትሪንግ አርቲስት ባለሙያ ነኝ። ማላቀው ሰው ይመጣና የት ሄደህ ነበር ስለው ገዳም ገድሜ ነበር ይለኛል። የት ነበርክ ስለው ስውሯ ማርያም ነበርኩኝ ይለኛል። እንግዲያውስ በረከት ስጠኝ እለዋለሁ። ትንሿን ስነ ስዕል ነው የሰጠኝ። ስለ ስፍራው አላቅም ነበር። ከዛ በኋላ ነው ወዲያውኑ በጥቅምት 3 ከአንድ ወር በኋላ መልሼ ወደዚህ መጣሁኝ ማለት ነው። ጳጉሜ ላይ ነው እሱ የሰጠኝ። እኔ ጥቅምት ላይ ነው የመጣሁት። የሚገርማችሁ ደጇን ረግጬ እንዳልኳችሁ እንዲህ ምስክርነት ሲሰጡ እያለቀስኩኝ አደራሽን ማርያም እንዳልኳት በ3 ወደ ኳታር ሀገር ስራዎችን የማሳይበት እድል ተፈጥሮ መምጣት አለብሽ የሚል ቴክስት ደረሰኝ። በ3 ቀናት ውስጥ በ3 መጥቼ በ6 ማለት ነው። ህዳር ላይ ምንም ነገር ሳይኖረኝ ጓዳዬ ውስጥ ምንም ነገር ሳይኖር በተአምሯ ሰዎችን አስተካክላልኝ በሰው ሀገር ላይ ገዘፍኩ። በቃ ሞላሁ። ስራዎቼ በአለም ታዩ። ኳታር ኢንተርናሽናል አርት ፌስቲቫል ላይ ለመጀመሪያ ጊዜ ስራዎችን ይዤ ቀረብኩኝ። በጣም ደስ ይል ነበር። በለተቀኗ ነበር እና ምንም በማላቀው ሀገር ላይ ደግሞ እጅግ በጣም የሚደንቀኝ ነገር በለተቀኗ ስለነበረ ጽዋ ተጠርቼ በ16 ማለት እዛ ያከበርኩበት ቀን ነው። በ16 ማለት መድረክ ላይ ወጥቼ ዋንጫ የተሰጠኝ ቀን ነው እና በጣም የሚደንቀኝ ከተመለስኩኝ በኋላ ደግሞ ለመብራት 1 ሳምንት ሲቀረኝ መጥቼ ተመልክቼ ተሳክቶልኝ ራሱ ለመመስከር ቆይ ብዬ ነበርና ድጋሚ ከመጣሁኝ በኋላ አንድ ያጎቴ ልጅ ኩላሊቱ ፌል አደረገ። ከዚህ ይዤው ሄድኩት። ለመብረር 1 ሳምንት ሲቀረኝ ለሁለተኛ ጊዜ መጥቼ ነበር ደጇን ረግጬ። ዛሬ ለ3ኛ ቀኔ ነው። ስነ ስዕሏንና ቅባ ቅዱሷን ወሰድኩለት። የእውነት እላችኋለሁ በለተቀኗ በ16 እሱም ንቅለ ተከላውን ውጭ ሀገር ህንድ ሀገር አድርጎ ድኗል። እና እዚህ ስፍራ የእውነት ነው የድነት ስፍራ ነው። የድነት ስፍራ ነውና አመስግኗት፣ አመስግኗት። እመቤቴ ከቤታችሁ ትግባ። ሌላ ምንም አይደለም። በቃ ከቤታችሁ ትግባ። እሷን የተጠለለ ማንም አያፍርም። እኔ በድንግል ማርያም ስሟን ጠርቻ አፍሬ አላቅም። ከልጅነት እስከ እውቀት እስከዚህ ደቂቃና ሰዓት ድረስ ማምላክ አደራሽን ካልኳት አሳፍራኝ አታውቅም፣ አታሳፍራችሁም። አመስግኑልኝ። ለኔ ደረሰች እመቤቴ ማርያም። ለእናንተም ችግራችሁን ቋጠሯችሁን ትፍታ። አመሰግናለሁ።